ስድስተኛ ዙር የቤቶች ሽያጭ የጨረታ ማስታወቂያ የፌዴራል ቤቶች ኮርፖሬሽን በአዲስ አበባ ከተማ ከሚያስተዳድራቸው ቤቶች መካከል የተወሰኑ ቤቶችን በግልጽ ጨረታ አወዳድሮ መሸጥ ይፈልጋል። በመሆኑም በጨረታው መሳተፍ የሚፈልጉ ተጫራቾች የጨረታ ሰነዱን ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም ዘወትር በስራ ሰዓት ከሰኞ እስከ ዓርብ ከ2 ሰዓት እስከ 11 ሰዓት ቅዳሜ ከ2 ሰዓት እስከ 6 ሰዓት ድረስ የማይመለስ ብር 500 በመክፈል በሁሉም የኮርፖሬሽኑ ቅርንጫፍ ጽህፈት ቤቶች የጨረታ ሰነዱን መግዛት የሚችሉ መሆኑን እናሳውቃለን። የጨረታ ሰነድ ማስገቢያ ከሰኔ 10 እስከ ሰኔ 12 ቀን 2018 ዓ.ም ከቀኑ 11 ሰዓት ድረስ ሲሆን የጨረታ ሰነዱን ማስገቢያ ቦታ በኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ ላይ ነው። ጨረታው የሚከፈተው ሰኔ 13 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ሲሆን ጨረታው የሚከፈትበት ቦታ ለጋሃር በሚገኘው የኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ ላይ በሚገኘው አዳራሽ ይሆናል። የጨረታ ሰነዱን በቅርንጫፍ 1 ጽህፈት ቤት ሜክሲኮ ፌዴራል ፖሊስ ዋና መስሪያ ቤት ጎን፣ በቅርንጫፍ 2 ጽህፈት ቤት ከለጋሃር ጨርቆስ ቄራ በሚወስደው መንገድ ላይ ቄራ ማሳለጫ ሳይደርሱ ወደ ግራ 100 ሜትር ገባ ብሎ፣ ቅርንጫፍ 3 ከጋዜቦ አደባባይ ወደ መስቀል ፍላወር በሚወስደው መንገድ አይሻ መስጊድ አካባቢ፣ በቅርንጫፍ 4 ፒያሳ አሮጌው ፖስታ ቤት አካባቢ፣ በልዩ ቅርንጫፍ ጽህፈት ቤት ካዛንቺስ ኢሲያ አጠገብ በሚገኙ ቅርንጫፎች ሰነዱን ማግኘት የምትችሉ ሲሆን ተጫራቾች የጨረታ ማስከበሪያ ብር 100,000 በሁኔታዎች ላይ ያልተመሰረተ ሲፒኦ በፌዴራል ቤቶች ኮርፖሬሽን ስም ከጨረታ ሰነዶቻቸው ጋር አያይዘው ማቅረብ ይኖርባቸዋል። ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ በሕግ የተጠበቀ ነው። ለበለጠ መረጃ ሰኔ 2 ቀን 2018 ዓ.ም የወጣውን አዲስ ዘመን ጋዜጣ መመልከት የሚችሉ መሆኑን እናሳውቃለን። የፌዴራል ቤቶች ኮርፖሬሽን ለሁለንተናዊ ለውጥ የሚተጋ